ውድ ተመልካቾቼ እስካሁን ካስቃኘኋችሁ የዛሬው ለየት ያለ ነው። የሚገርመው ደግሞ አንዳንዶቹ የሚበሩ ሲሆኑ ሌሎቹ ደግሞ የሚሰወሩ ናቸው። እናም እኚህ ጉድ የሚያስብሉ አስደንጋጭ ክስተቶች አካባቢያችሁን በትኩረት እንድትቃኙና እንድታጤኑ ምክንያት ይሆናችኋል። በተለይም የመጨረሻው በቅርብ ጊዜ የተከሰተ ስለሆነ እስከ መጨረሻው ተከታትላችሁ ከእውነታው ድረሱ። ውድ የላፍታ ቤተሰቦቼ፣ እናም ወደ ቪዲዮው ከመግባቴ በፊት እንዳስለመዳችሁኝ ላይክ በማድረግ ጀምሩ። የግድግዳው ሾላኪ። ይህ የ2016 የሲሲቲቪ ቀረጻ የተደረገው አንድ መደብር ውጭ ነው። አንድ ምስጢራዊ ሰው ኮፍያ ለብሶ ወደ መዝጊያው ሲቀርብ ይታያል። ያኔ ነው የማይታመን ነገር የሚሆነው። ልክ ምንም ግድግዳ እንደሌለ በመስታወቱ በር በኩል አለፈ። እናም የሚገርመው ደግሞ ካሜራውን በተመሳሳይ ቅጽበት ብዥ ይላል። ሰውየው ከመደብሩ መጠጥ ይዞ ወጣ። እዛ ጎዳናው ላይ የተኛውም ሰው ልክ እንደናንተ ደንግጦ ነበር። ብዙዎች የኤዲቲንግ ጥበብ ነው ብለው ያምናሉ። ግን እናንተ ምን ይመስላችኋል? የሚስጥር አዳኝ። የደህንነት ካሜራው ሁሉም ሰው አቤት የፈጣሪ ተአምር እያሉ ጭንቅላታቸውን እንዲይዙ ያደረገ ትዕይንት ይቀርጻል። አንድ ሰው በግንባታ ቦታው ላይ እያለፈ አንድ ግዙፍ የብረት በር በድንገት ወድቆ ወደ አንድ ሰው ሲመጣ ይታያል። ነገር ግን ሰውየውን ከመሞቱ በፊት አንድ እንግዳ ሰው ትከሻውን ቀስ ብሎ ነካ ያደርገዋል። ሰውየውም በዚህ አጋጣሚ ከሞት ይድናል። በጊዜው እንግዳውንም አዳኝ ለማመስገን ዘወር ሲል እሱ ግን ቀድሞውኑ ሄዷል። የት እንደመጣና የት እንደሄደ ማንም አላየም። እሱን ለማዳን ብቻ ታየ። እዚያም ማንም ሰው ሳያየው ሁልክ አለ። የምትበር ሕፃን። ይህ ካሜራማን በጫካው ውስጥ በጥልቅ ያየውን ነገር ሳይገልጽ ይቀራል። ከውሻው ጋር በሩሲያ በቀዝቃዛው ምድረ በዳ እየተዝናና ሳለ ውሻው በቦታው ላይ የሆነ ችግር ያስተውላል። ተከትሎም ሲሄድ አንዲት ልጅ በአየር ላይ ተንሳፋና ጠንቋይ እናቷ ከሷ በታች ቆማ ያያል። ልጅቷ በትክክል እየበረረች ነበር እና ይህ እንዴት ሊሆን እንደሚችል ማሰብ እንኳን የማይታመን ነው። በጣም ከመደንገጡ የተነሳ በድንገት ኮሽታ ያሰማል። ይህም አስጠነቀቃቸው እና ምንም ነገር ከማድረጉ በፊት ሁለቱም ከተፈጥሮ በላይ የሆኑ ፍጡራን ቦታውን ለቀው ያፈተልካሉ። የእውነተኛ ሰው ክስተት። በዚህ ምስጢራዊ ክሊፕ ውስጥ አንድ እውነተኛ ሰው 12:00 በኋላ የትም ወጥቶ ተገኘ። ምስሉ በአይዳሆ ውስጥ ባለ የቤት ባለቤት ይለቀቃል። ቁመናው ረጅም ጸጉር ካላት ረጅምና ወፍራም ሴት ጋር በጣም ተመሳሳይ ይመስላል እና ይህ የአይዳሆ ነዋሪ የሲሲቲቪ መጠባበቂያውን እንኳን የፈተሸበት ብቸኛው ምክንያት ይህ ክስተት በተፈጠረ ማግስት የሱ ሲሲቲቪ መስራት በማቆሙ ነው። ስለዚህ በምርመራው ወቅት ለሱ ምንም ትርጉም የሌለውን ነገር አስተዋለ። ምናልባት ይህ የካሜራ ችግር ሊሆን ይችላል፣ እሱ ከየትም አልመጣምና። ሾላካው ምስል። ከሕንፃው ውጭ የሲሲቲቪ ምስሎችን እየፈተሸ ሳለ አንድ የጥበቃ ሰራተኛ ሊያስረዳው ያልቻለው ነገር አጋጥሞታል። አንድ መናፍስታዊ ምስል ድንገት ታየ። ረጅም ነጭ ልብስ ለብሶ በፍሬም ውስጥ እየተንሸራተተ መሬቱንም የማይነካ ይመስላል። የድሮ አፈ ታሪክን ስናጤን ጠንቋይ እንደሆነ ግልጽ ነው። ስዕሉ ወደ ጨለማ ከመመለሱ በፊት ዙሪያውን ሲመለከት ይታያል። ቀረጻው ምንም እንከን የለሽ ነገር አልነበረውም እና ይህ አሳቃቂ ጊዜ ማንም ሊያስረዳው ያልቻለው ነገር እንዲሆን አድርጎታል። እየደበዘዘ የሚሄድ ብስክሌት። በዳላስ አንድ ሰው የቤቱን ሲሲቲቪ ሲመለከት
እንግዳ ነገር አይቶ ነበር። አንድ ወጣት ልጅ በብስክሌት ተቀምጦ ከመኪና መንገዱ አጠገብ ለአጭር ጊዜ ቆመ እና ምንም አይመስልም፣ ጸጥ ያለ የሰፈር አፍታ። ነገር ግን ልጁ መደብዘዝ ጀመረ፣ ሙሉ በሙሉ እስኪጠፋ ድረስ። የእሱ ገጽታ እየደከመ ይበልጥ ግልጽ ይሆናል። ሰውየው በድንጋጤ ዙሪያውን ጠየቀ፣ ነገር ግን ልጁን ማንም አላወቀውም። አንድም ቀን ልጁ እንደገና ሲያልፍ ታይቶም አያውቅም። ካሜራውም እዚያ መሆን የማይገባውን ትውስታ እንደያዘ ይቆያል። የፍጥነት ብዥታ። አንድ ሰው ልክ እንደተለመደው ወደ መኪናው እየሄደ ነበር። ጥቂት የመኪና ማንቂያዎች በዘፈቀደ በአቅራቢያው ድምፅ ማሰማት ይጀምራሉ። መጀመሪያ ላይ ግራ የተጋባ መስሎ ነበር፣ ምናልባት ሳያውቅ የሆነ ነገር እንዳጋጠመው ነገር። በኋላ ግን ሲሲቲቪውን ሲፈትሹ ነገሮች የበለጠ እንግዳ ይሆናሉ። አንድ ብዥ ያለ ምስል በፍጥነት ስላለፈ በካሜራው ላይ ሁላ አይታይም እና ምን እንደሆነ ማንም አያውቅም። ውድ ተመልካቾቼ እስከ መጨረሻው ስለተመለከታችሁኝ አመሰግናለሁ። ከዚህ በፊት የለቀኳቸው ቪዲዮዎች ከላይ ተቀምጠውላችኋል። አንዱን ነካ በማድረግ ገብታችሁ የተመቻችሁን እንድታዩ እላለሁ። ቪዲዮ ከተመቻችሁ ላይክ አድርጉ። ለዚህ ቤተሰብ አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰቡን ተቀላቀሉኝ። እስከ ቀጣይ ቪዲዮ መልካም ቆይታ። ቻው።